ጤና ይስጥልኝ ውድ አባቶች፣ እናቶች፣ ካህናቶች፣ ራባናቶች በሙሉ ጠቅለል ባለ መልኩ ከዚህ ልለው የፈለኩት እኛ ያው ይህን የተከበረ አባታችን የሙላው የሃይማኖት መሪ አባ ቄስ አበራ ነጋ እንደምታውቁት በስደቱ ሀገርም ይሄ ነው ሳይል ቤተሰራዊ የሆነው ሁሉ ያገለገለና የመራ አባታችን ከዚህ ሀገር መጥቶ ያው ባለፈው 9 ዓመት ከዚህ ዓለም አለፈብንና ጸሎት ቤት የተቀበለው ጸሎት ቤት አሁን ያን ጸሎት ቤቱ ፈርሶ ስለሚሰራ ስለዚህ እኛ ያው ይሄ ራሱ የሙላችን ጸሎት ማለት ያው እግዚአብሔርን የምንጸልይበት ድምጽ የምናሰማበት ነውና ይሄ በስደቱ ሀገርም ስንኖር ያው በዚህ አቋያ ሃይማኖት መሪዎቻችን በጸሎት ቤት በመሄድ ነበረ ለእግዚአብሔር ያለንን ምናሰማ ነበርና ስለዚህ አሁንም ደግሞ ያው የጸሎት ቤት ስለሚሰራ ፈርሶ ለጸሎት ቤቱን ያው በሱ ስም ስለሚዘጋጅ ያው ያላችሁን ወገኖቻችን ይህ ነው አይባልም የሃይማኖት መሪ ስለነበር የሙላችንም ሃይማኖት መሪ ነውና አንድ ሰው የእህት ልጅ የወንድም ልጅ ወይም ያጎል ልጅ ስለሆነ ብቻ አይደለም አብሮ የኖረ አብረውን የታገሉ አባቶቻችን ናቸው። ስለዚህ ያው ለዚህ ለጸሎት ቤቱ ያቅማችሁን ያክል እንድትረዱና እጃችሁን ዘርጉ እያልን እየጠየቅን ነው። ያው እኔ የእህቱ ልጅ አስምሮት አከለ ወይም ዮሴፍ ደጉ እባላለሁ። ከዛም ደግሞ ያው ይሄን ነው የምንጠይቀው ጥያቄ ማለት ነው እና እናመሰግናለን።